ሰላም ሰላም ውድ የዚህ ቻናል ተከታታዮች፣ ዛሬ የምናነሳው በ27 የተደረገውን አሰቃቂ ነገር ነው። በኦሮሚያ ክልል መልካ ኖኖ ክፍለ ከተማ ኤፍሬም ገብረ ሚካኤል የሚባል የባንክ ቤት አሽከርካሪ ሲሆን ሲሳይ ኃይሉና መምህሩ ገበየሁ ደግሞ በዲሲፕሊን ግድፈት ከሰራዊት አባልነት የተሰናበቱ ግለሰቦች ናቸው። ኤፍሬም ከሚሰራበት የባንክ ቤት ከ3 ቀን በፊት ፈቃድ በመውሰዱ ንብረቱን የሚሰራበት ባንክ የሆነው ላንድ ክሩዘር ተሽከርካሪ በመያዝ ከሁለቱ ጓደኞቹ ጋር ተገናኝቶ ስለሚያወሩት ስራ እቅድ ተወያይተው እንደተዘጋጀ የመልካ ኖኖ ክፍለ ከተማ ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ብርሃኔ ሁንዴሳ ለብስራት ሬዲዮ ተናግረዋል። ጥር 27 ቀን 2017 ምሽት 2 ሰዓት ተኩል ላይ ኤፍሬም ተሽከርካሪውን በመያዝ ልዩ ቦታው ፊሊዶሮ የተባለ ቦታ ላይ ሁለቱም ግለሰቦች የጸጥታ አካላት ደንብ ልብስ በመልበስ የወንጀል ድርጊት ለመፈጸም መገናኘታቸው ተገልጿል። መነሻው አዲስ አበባ የሆነ የጭነት ተሽከርካሪ ከመርካቶ ገበያ ማዕከል የተለያየ ሸቀጣሸቀጦችን ጭኖ ወደ ቄለም ወለጋ ዞን ደንቢ ዶሎ ከተማ ሲጓዝ ሶስቱ ግለሰቦች ከፊት በያዙት ተሽከርካሪ መንገድ በመዝጋት የጭነት ተሽከርካሪውን ያስቆሙታል። ጭነት የጫኑ አሽከርካሪም የጸጥታ አካላት መስለው ተሽከርካሪውን ጥግ ላይ ለማቆም ተገዷል። ተሽከርካሪው እንደቆመ ሲሳይ ኃይሉ ከአሽከርካሪው ላይ ቁልፉን በመቀበል ሹፌሩን እና ነዋሪነቱን ፊሊዶሮ አካባቢ የሆነ ቶፊቅ ጀማልን የተባለ ግለሰብ ትብብር ጠይቆ ወደ ቤቱ እየሄደ እያለ ከአሽከርካሪው ጋር ታግቶ የላንድ ክሩዘር ተሽከርካሪ ውስጥ በግዳጅ ታጋቾችን ይዘው ኤፍሬም እና መምህሩ ወደ አዲስ አበባ ጎሮ አካባቢ ይዘዋቸው ይንቀሳቀሳሉ። ሲሳይ ኃይሉ ደግሞ የጭነት ተሽከርካሪን አንቀሳቅሶ ትንሽ እንደተጓዘ ተሽከርካሪው ነዳጅ በመጨረሱ ይቆምበታል። በዚህ ጊዜ ብልሽት ነው ብሎ ሲጎረጉር ለጸጥታ ስራ የተሰማሩ አካላት እየተንቀሳቀሱ ነበርና ምን እንደገጠመው ሲጠይቁት የመደናገጥ ምልክት በማሳየቱ ተጠርጥረው በቁጥጥር ስር ሲውሉ የፈጸሙት ወንጀል ድርጊት ለጸጥታ አካላት መናገሩንም ገልጿል። ሲሳይ ኃይሉ በሰጠው መረጃ መሰረት ክትትል በሚጀመርበት ወቅት ኤፍሬም ገብረ ሚካኤል እና መምህሩ ገበየሁ ደግሞ ቶፊቅ ጀማል የተባለውን ግለሰብ ከተሽከርካሪ ወደ አስፋልት ላይ ሲወረውሩት ክፉኛ ተጎድቶ ባለበት ሌላ መኪና ከኋላው ያለ ተሽከርካሪ ገጭቶት ሕይወቱ በአሰቃቂ ሁኔታ ማለፉን ኢንስፔክተር ብርሃኔ ሁንዴሳ ተናግሯል። ፖሊስ ባገኘው መረጃ መሰረት የተጠናከረ ክትትል ሲያደርግ የባንክ ቤት ተሽከርካሪ ይዞ የዘረፋ ተግባር የሚፈጽሙ ኤፍሬም እና መምህሩ የተባሉ ግለሰቦች አዲስ አበባ ጎሮ አካባቢ ያገቱትን አሽከርካሪ እንዲሁም እገታ የተፈጸመበትን የላንድ ክሩዘር ተሽከርካሪ በልዩ ክትትል በቁጥጥር ስር ማዋል ተችሏል። በአዲስ አበባ ፖሊስ እና በሸገር ከተማ የመልካ ኖኖ ክፍለ ከተማ ፖሊስ በተለያዩ ማስረጃዎች ሲጣራ ቆይቶ የምርመራ መዝገብ ተጠናቆ ለአቃቢ ሕግ ተልኳል። የሸገር ከተማ አስተዳደር አቃቢ ሕግ ከፖሊስ የቀረበውን ምርመራና መዝገብ ተመልክቶ በከባድ የዘረፋና የውንብድና ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ጥር 15 ቀን በዋለው ችሎት እያንዳንዳቸው በ23 ዓመት እስራት እንዲቀጡ ሲወስን፣ በነፍስ ግድያ ወንጀል ደግሞ በአዲስ አበባ ከተማ ጎሮ አካባቢ ለፈጸሙት ተግባር ሌላ ተጨማሪ ቅጣት እንደሚጠብቃቸው ኢንስፔክተር ብርሃኔ ሁንዴሳ ጨምረው ገልጸዋል። ለሟች ቤተሰቦች፣ ወዳጅ ዘመዶች በዚህ ቻናል ስም መጽናናትን እንመኛለን። ነፍስ ይማርልን። ኤቢኤም ሚዲያ